ዛሬ ስለ የሆነ ቪፕ ፖፕ ትሬደር የሚባል ፕሮፈርም ነው። ፍሪ አካውንት ይሰጣችኋል ዋንኪ። ከዛ ያው ሩላቸውን ፎሎ አድርጋችሁ እንትን ካደርጋችሁ ፈንድድ ስቴጅ ላይ ትደርሳላችሁ። ስለነሱ ስለ ሩላቸው ነው በሩል ምን እንደሆነ እናወራለን። ስለ ፕሮፈርሙ እናወራ። መጀመሪያው አካውንቱን አክቲቭ ከማድረጋችሁ በፊት ቬሪፋይ አድርጉት። ቬሪፋይ ሳታደርጉ አካውንቱን ከከፈታችሁት ማለትም አካውንቱን አክቲቭ ካደረጋችሁት ቻሌንጅ አካውንቱን ተቀብላችሁ አክቲቭ ካደረጋችሁት ኢቭን ብታልፉ ራሱ አይሰጧችሁ። ማለትም በቃ ዲስኳሊፋይ ነው የምትሆኑት፣ ጥቅም የለውም። ስለዚህ ቬሪፋይ አድርጉ። መጀመሪያ አካውንታችሁ ቬሪፋይ አድርጋችሁ ነው አካውንቱን አክቲቭ ማድረግ ያለባችሁ። ስለ ፕሮፊት ታርጌታችሁና ኤቭሪቲንግ ይሆናል። ቱ ስቴፕ ነው ቱ ስቴፕ ነው እንዳልኳችሁ እና ሚኒመም ትሬዲንግ ዴይስ 4 ነው። 4 ትሬዲንግ ዴይስ ትሬድ ማድረግ አለባችሁ እና ማክስ ዴይሊ ሉስ $15 ነው። $15 ኦልሞስት 5% ማለት ነው። የዋንኪ ነው የሚሰጧችሁ። 5% ዴይሊ ሎሳችሁ መሆን ያለበት። ከ5% ኤክሲት ካደረገ ዲስኳሊፋይ ትሆናላችሁ። ማክሲመም ሎስ 10% ነው ማለት ነው። ኦቨርኦል ድሮ ዶናችሁ ከ10% እንትን ማለት የለበትም። ፕሮፊት ታርጌት $100 ነው። ፕሮፊት ታርጌታችሁ 10% ነው። ኒውስ ትሬዲንግ ኢዝ አላውድ። ኒውስ ትሬዲንግ ይፈቀዳል። ዊኬንድ ሆልዲንግ ኦልሶ ኦቨርናይት ሆልዲንግ ይፈቀዳል። ይሄ ነው ስለ ፕሮፊት ታርጌታቸው ምናምን እና ስለ ሩላቸው ሞር እናውራ። እንዳልኳችሁ ያው ለኒው ከስተመሮች ኦንሊ ዋንስ ብቻ ነው ትሬድ ማድረግ የምችሉት እና ያው ለኒው ከስተመሮች ብቻ ነው። ለዛ ነው KYC ቬሪፋይ አድርጋችሁ መግባት ያለባችሁ። ለኒው ከስተመሮች ብቻ ነው። አካውንት KYC must be completed before account activation። አካውንታችሁን አክቲቭ ከማድረጋችሁ በፊት KYC ኮምፕሊት መሆን አለበት። በሌላ ዲቫይስ ምናምን አንዴ ብቻ ነው ትሬድ ማድረግ የምችሉት እንዳልኳችሁ። በሌላ ዲቫይስ ምናምን ማድረግ ዲስኳሊፊኬሽን ምናምን እንትን ያደርጋሉ። ኢቫሉዌሽን ስቴፕ ነው እንዳልኳችሁ 10% እንዳልኳችሁ ነው። ግን ስቴፕ 2 ላይ የሚለየው ፕሮፊት ታርጌታችሁ 5% ነው የሚሆነው። ከዛ ውጪ ከስቴፕ 1 ጋር አንድ ነው። ዊዝድሮዋል ሩልስ ዊዝድሮዋችሁ ነው ብዙም እንትን የማይሆነው ለቢጊነሮች እና ያው ካፒታል ትንሽ ችግር ያለባቸው ሰዎች ጥቅማቸዋል ብዬ አስባለሁ። ዊዝድሮዋል ሩልስ ዊዝድሮ ካን ኦንሊ ቢ ሜድ ዋንስ። አንዴ ብቻ ነው ዊዝድሮ ማድረግ የምችሉ። ዊዝድሮ ካረጋችሁ በኋላ በቃ አካውንቱ ተዘግቷል፣ መልሳችሁ እንትን ማድረግ አትችሉም ማለት ነው። ማክሲመም ዊዝድሮዋል አማውንት $20 ነው። $10 በጣም ትንሽ። ሌላ ፕሮፈርሞች ላይ አንድ ፕሮፈርም ይገዛላችኋል ብዬ አስባለሁ። ማለትም ሌላ $17 ምናምን በዲስካውንት 5K መግዛት ትችላላችሁ ሌላ ፕሮፈርሞች ላይ እና አካውንቱን ፈንድድ ስቴጅ ላይ ራሱ ኢቨን ከደረሳችሁ በኋላ የነሱ ፕሮፊት ሼር $15 ኤክሲድ ማድረግ አለበት። ማለትም አካውንቱን ኢቨን ፈንድድ ከሆናችሁ በኋላ የነሱ ፕሮፊት ስፕሊት $15 ካልሆነ ማለት እንትን ማድረጋችሁ ዊዝድሮ ማድረጋችሁ ያቺን $20 ማለት ነው። ባንክ ትራንስፈር ኦንሊ ነው ማለት ሞር ሪኮመንድ የሚያደርጉት። ግን ያው የባንክ ኦፕሽን ከሌለ ማለትም እንደ ኢትዮጵያ ካንትሪ የባንክ ኦፕሽን ከሌለ ማለትም እነሱ ሊልኩበት እንትን ማለት ቪያ በክሪፕቶ ይልኩላችኋል USDT። ዊዝድሮ ካረጋችሁ በኋላ በቃ አካውንቱ ኮምፕሊት ኤንድ ክሎዝድ ተብሎ ነው የሚታሰበው እና ኤኒ ዊዝድሮዋል አቴምፕትስ ዳት ቫዮሌት ዘ ተርም ዊል ቢ ዲናይድ። አንዴ ዊዝድሮ ማድረግ የምችሉት እንዳልኳችሁ እና $20 ነው ማክሲመም። ዊዝድሮዋል ካን ኦንሊ ቢ ሜድ አፍተር 2 ዊክስ። ፈንድድ ስቴጅ ላይ ከደረሳችሁ በኋላ አፍተር 2 ዊክስ ነው ፈንድድ ማለትም ፈንድድ ከሆናችሁ በኋላ ፕሮፊት ታርጌታችሁ ምናምን እንትን ብላችሁ ፈንድድ ከሆናችሁ በኋላ አፍተር 2 ዊክስ ነው ዊዝድሮ መጠየቅ የምችሉት። ቻሌንጅ ፒሪድ ዘ አካውንት ኢዝ ቫሊድ ፎር 13 ካላንደር ዴይስ። ለ30 ቀን ብቻ ነው
አካውንታችሁ ማለትም ከአንድ ኦልሞስት 1 መንዝ ማለት ነው። ከዛ በኋላ በቃ አካውንታችሁ አውቶማቲክሊ ፌል ነው የሚያደርገው። ማለትም በዛች በአንድ ወር ውስጥ ዊዝድሮ ጠይቃችሁ ስቴፕ 1ን ስቴፕ 2ንም አልፋችሁ ፈንድ ሪሲት ደርሳችሁ 2 ዊክ ይጠብቃችሁ በቃ ኦልሞስት በቃ ዊዝድሮ መጠየቅ አለባችሁ። ቻሌንጁንም ፓስ ማድረግ አለባችሁ በአንድ መንዝ ውስጥ ማለት ነው። ካልሆነ አውቶማቲክሊ ፌል ማለት ነው። በቃ ቻው ትራቭል ምናምን አይፒአርስ እንትን ማለት ምናምን ሁሉ ነው እንዳለው እሱ እናንተ እንዳልኳችሁ KYC ማንዳቶሪ ቢፎር ሪሲቪንግ ዘ ቻሌንጅ አካውንት ሪሲቭ ከማድረጋችሁ በፊት KYC ቬሪፋይ ማድረግ አለባችሁ እንዳልኳችሁ። ይሄ ነው ስለ ፕሮፈርሙ ሩላቸው ምናምን። አይ ኖ ኢትስ ካይንድ ኦፍ ሃርድ ማለትም ይሄን ያለ ያው ለቢጊነሮች ስኪላችሁን ቴስት ለማድረግ የሆነ ቆንጆ ነው። ግን ያው እናንተ ፊል እንድታደርጉ ነው ኦብቪየስሊ እንትን የሚያደርጉት። ኢትስ ፍሪ አካውንት ሶ ዱ ናት ኤክስፔክት ዳት ማች። ግን ያ ጥሩ ነው ብዬ አስባለሁ። ስኪላችሁን ቴስት ለማድረግ ለቢጊነሮች ኦልሶ ካፒታል ችግር ላለባችሁ ሰዎች 5K ይገዛል። ከዚህ ዊዝድሮ እንኳን ካደረጋችሁ አይ ኖ ኢትስ ሃርድ ዊዝድሮ ለማድረግ ቢኮዝ በአንድ መንዝ ፔሪድ ውስጥ ቻሌንጅ አካውንቱን አልፋችሁ ዊዝድሮ መጠየቅ ኢትስ ካይንድ ኦፍ ሃርድ። ግን ሞክሩት ቆንጆ ነው ብዬ አስባለሁ። እንደ ሰረት ፎሬክስ ትሬዲንግ ለመማር ለመፈልጉ ብርታት፣ ብር፣ ኤስ፣ ኤክሲ ስናይፐር፣ ኢቢ ማርሻል የእነዚህ ኮርስ በሙሉ በ3500 ብር ብቻ ማግኘት ትችላላችሁ። እዚህ ጋር አስቀምጥላችኋለሁ። ከስር ባለው ቴሌግራም ኮንታክት አድርጉኝ። መግዛት ለምፈልጉ የእነሱን ኮርስ በ3500 ብር ብቻ ሁሉንም